$120 በላይ የሚጠጋ ከስር ያለው ማለት ነው። እነዚህ $100 100,000 $100 70,000 የሚሉ ቻሌንጆች ውስጥ ገብቼ ማለት ነው ሁሉ ኦኬ። ቪዲዮ ምናልባት ከቲክቶክ ስታንዳርድ አንጻር ሊራዝም ይችላል፣ ግን ደግሞ አይ ሃቭ ቱ ስፒክ በጣም ብዙ ሰው የተበላ ነው። ያ የተበላበት ምክንያት ደግሞ እኔም ተበልቼ ስለነበረ እዛ ውስጥ ስለነበርኩኝ which is ሲግናል ቻናል የልጁን ቪዲዮ ስቲክ ማድረግ የፈለግኩትም ለዛ ነው። ሲግናል ቻናል ውስጥ እኔ ኤክሲ ስናይፐር ውስጥ ነበርኩ፣ ኤቢ ማርሻል ውስጥ ነበርኩ፣ ላይን ውስጥ ነበርኩ። ለምን እንደወጣው እንዴት እንደወጣው ሜይ ቢ ቀጣይ ቪዲዮ ሰራበት ይሆናል፣ ቪዲዮ ላለማርዘም የበለጠ ማለት ነው። ግን ሲግናል ቻናል ውስጥ የሚገባ ሰው ችግሩ እንደ ሰው እኔም ራሱ የነበረብኝ የቱ ጋር ስቶፕ ሎስ ማድረግ እንዳለብኝ አላቅም። ለምን ሴታፑ ይሄን አይደለም፣ የቱ ጋር ማድረግ እንዳለብኝ አይዲያ ላይ አላውቀውም። ሁለተኛ ደግሞ ሎድ ሳይዝ መመጠን አልችልም። ሁለተኛ የነሱን ላምበርጊኒ የነሱን ሰዓት የነሱን በጣም ትልቅ ፕሮፊት በታውዘንድ የሚቆጠሩ ፕሮፊቶች አይና ሎድ ሳይዝ መጠኛ አልገባም። ከዛም በኋላ ያለችኝ $10 ምናምን 50 ትፈነዳለች ማለት ነው። ኢሞሽናሊ ኢንሴኪር ያደርጉኛል ማለት ነው which is bad። ስለዚህ አሁን እኛ ሎድ ሳይዛችን እንዴት ማስተካከል እንችላለን ምናምን እሱ ሜይ ቢ እነሱም ስለማይነግሯችሁ ነው። ግን ደግሞ ይሄ ፍሪ ፍሊፕ እናርግላችሁ የሚላችሁ ሰዎች የምር ፍሪ ነው ብላችሁ ታስባላችሁ ወይ ነው? ጀስት ኤክሰነስ ኮሚሽን ይከፍላችኋል። በእኔ አይቢ ብቻ ግቡ እንጂ ምናምን አይደለ? ከዛ አሁን የኤቢ ማርሻል ቻሌንጅ ጀስት ብዙ ሰው ሉዝ እያደረገ ያለው ያው ሉዝ እንደምታደርጉ ግን ደግሞ እንደምታስገቡ አምናችሁ ግቡ ብሏል። ያ ምንም እዚህ ጋር ጥፋት አላይም። ግን ደግሞ 5000 ሰው ምናምን አካባቢ ያለን ያሉኝ የነገረኝ ሰው ውስጥ የነበረ ሰው እና በ0.5 ሎት ሳይዝ ምናምን ነገር ነው የገባው። ያው እንግዲህ $100 ጎልድ ላይ በ0.5 which is በጣም ሃይ ሎት ሳይዝ ማለት ነው። ግን በ0.1 ራሱ ኢቭን ብናባዛው ፐር ሎት ሳይዝ $1.8 ይሰጣቸዋል። ፐር ሎት ሳይዝ እነሱ ያስገቡት ሰዎች ትሬድ ሲያደርጉ ማለት ነው። ከዛ 5000 ሰው ነው ያለው። በ0.5 ለማባዛት ይከብዳል። እሺ በ0.5 እናባዛው። በ0.5 ሎት ሳይዝ 5000 ሰዎች ቢገቡ ማለት ነው። ከዛም በላይ የሚገቡ ሰዎች አሉ፣ ከዛም በታች የሚገቡ ሰዎች አሉ። ከዛ ሲባዛ በ1.8 $4800 $4800 ያገኛል። ኢቨን እናንተ ሉዝ ሆናችሁ ራሱ በዛ ሎት ሳይዝ ስለገባችሁ ብቻ ለሱ $4800 ትልቅ ነው ትንሽ ነው ሌላ ቶፒክ ነው። ግን ደግሞ ኢቨን ከእናንተ ሉዝም ብር እያገኘ ነው፣ ወይ ደግሞ ማንኛውም ትሬድ ሲግናል የሚሰጣችሁ ሰዎች ብር እያገኙ ነው ከሉዛችሁም። ስለዚህ አይ ዶንት ኖ ለምን በቃ ጀስት ስሩ። አይ ዶንት ኖ እኔ አሁን እዚህ ጋር ቶፕ ላይ ምናምን ሆኜ አይደለም የማወራው፣ ግን ደግሞ የሆነ ኮንፊደንስ ሌቨል ዩ ዊል ሃቭ አት ዘ ኤንድ ኦፍ ዲስ ጆርኒ ወይ ደግሞ የሆነ ጆርኒውን የጀመራችሁ ስትሄዱ ኢዝ ፈኖመናል። በቃ የምሬን በፊት ሌዚ ስለሆንኩ ነው የገባሁት የነበረው በእነሱ ብር ላገኝና